ሴት ልጅ እንድትወድ ትፈልጋለህ ወይ? ደግሞ በአጋጣሚ ያየሃትና ልብህን የማረከች ሴት አለች፣ ግን ማናገር ባለመቻልህ አምንታለች፣ ወይም ደግሞ እስካሁን ፈርተህ ሳታናግራት ቆይተሃል። ዛሬ በዚህ ቪዲዮ እንዴት ማናገር እንዳለብህ ቁልፉን እሰጥሃለሁ። እንዴት ናችሁ ቤተሰብ? ሰላም ለሁላችሁ። ይህ ደበሎ ቲቪ ነው። ደበሎ መዝናኛ ኢትዮጵያዊ ማለት። ብዙውን ጊዜ ሴት ልጅ ወንዶች ሲያነጋገሩ የሚያደርጓቸው 5 ትልልቅ ስህተቶችና ንግግርን ቀላልና ተፈጥሯዊ የሚያደርጉ 3 የስነ ልቦና መንገዶች በዝርዝር የምናይ ይሆናል። እነዚህም 5 የተለመዱ ስህተቶች ብዙ ጊዜ ወንዶች የሚያደርጓቸው ማለት ነው የሚከተሉት ናቸው። አንድ ባንድ የምናያቸው ይሆናል። 1. በጣም መግፋትና ስሜታዊ መሆን። ብዙ ወንዶች ፈጣን ቁጥጥር ወይም የፍቅር ጥያቄ ፈጠን ብለው ያቀርባሉ። ይህ ደግሞ ሴት ልጅ ሊያስጨንቅና ሊያሳስባት ስለሚገባ ወንዶችን ማድረግ የለባቸውም። የሚያደርጉ ከሆነም ቀይ ካርዳቸውን አይተው ይመለሳሉ ማለት ነው። ይህንን ችግር ለማስወገድ ትልቅ መፍትሄ የሚባለው ቀላል ንግግሮችን በቀላል ንግግር መጀመር፣ ከዚያ ቀስ በቀስ ከፍ እያለ ግንኙነቱን ማሳደግ። ሁለተኛ ብዙ ስለራሳቸው ማውራትና መናገር ወንዶችን ሴት ላይ እንድትረቃቸው የሚያደርግ ምክንያት ነው። አንዳንድ ሰዎች ንግግሩን ሙሉ በሙሉ ስለራሳቸው ያደርጋሉ። ይህ ደግሞ ሴቶችን በጣም ወንዶች ሰልፊሽ ናቸውና ብለው ስለሚያስቡ የሚገፋ ሀሳብ ሊሆን ይችላል ማለት ነው። ለዚህም ትልቁና መፍትሄ የሚባለው ጥያቄ መጠየቅና እሷ ምን እንደምትወድ መስማት ያስፈልጋል ማለት ነው። ሶስተኛ ከመጀመሪያ በጣም የግል ጥያቄ ማቅረብ። ይህም ለምሳሌ ደሞዝ፣ ግንኙነት፣ የቤተሰብ ጉዳይ መጀመሪያ ላይ መጠየቅ አያስፈልግም። ስለዚህ በመጀመሪያ ቀለል ያሉ ርዕሶችና ንግግር ማድረግ ይመረጣል ማለት ነው። አራተኛ እሷ ስታወራ አለመስማትና አለማዳመጥ። ይህ በጣም በወንዶች ላይ ብዙ ጊዜ የሚታይ ስህተትና ሴቶችንም ወንዶችን እንዲረቁ የሚያደርግ ችግር ነው ማለት ነው። ስለዚህ አንዳንድ ሰዎች ስለሷ ስትናገር አይሰሙም ማለት ነው። ስለዚህ ማድረግ ያለብህ እሷ ስታወራ በደንብ ማዳመጥና በአይን መመልከት፣ ከዛ ቀስ ብሎ ምላሽ መስጠት። እሺ አስደሳች ነው የተናገርሽው ነገር፣ እንደዚህ ነገር ብትናገሪ በጣም ደስ ይላል በማለት ማበረታታት ያስፈልጋል። አምስተኛው ደግሞ ከፍተኛ የሆነ ኮምፕሊመንትና ማድነቅ። ከመጀመሪያ በጣም ማድነቅ መሞከርና በጣም ጥሩ የሆነ ኮምፕሊመንት ማድረግ ሴቶችን ከወንዶች ሊያረቅ የሚችል ጉዳይ ነው። ስለዚህ ለምሳሌ በጣም ቆንጆ ነሽ፣ እጅግ ወደድኩሽ የሚሉ ነገሮችን ማስቀደም የለብህም ማለት ነው። ማድረግ ያለብን ቀላልና ተፈጥሯዊ የሆነ ኮምፕሊመንት መስጠት ያስፈልጋል ማለት ነው። ለምሳሌ ጥሩ ስታይል አለሽ፣ እንዴት ነው አነጋገርሽ የሚያምረው የሚሉትን ነገሮች ብታረግ የተሻለ ነው ማለት ነው። ስለዚህ 3ቱ ዋና የስነ ልቦና መንገዶች በተለይ ሴት እንዲወድ ለማድረግ የሚከተሉ ናቸው። አንደኛ ፈገግ በማለት ወሬን መጀመር። ሰዎች ፈገግ ያለ ሰው እንደ ታማኝና ወዳጅነት ያያሉ ማለት ነው። ሁለተኛ የጋራ ንግግር መፈለግ። እሷ የምትወደውን ነገር ካገኘ ንግግሩ በጣም ቀላል ይሆንልሃል። ለምሳሌ ሙዚቃ፣ ፊልም፣ ስፖርት፣ ጉዞ፣ እንደዚህ አይነት ነገሮች በጋራ የሚያገናኛቸው ነገሮች ካሉ ለግንኙነቱ ለማሳደግ በጣም አሪፍ ነገሮች ነው ማለት ነው። ሶስተኛው ደግሞ መቸኮል በጣም አያስፈልግም። ጥሩ ንግግር ቀስ በቀስ ይገነባል። መጀመሪያ ቀላል ንግግር በማድረግ ከዚያ ጓደኝነት በማድረግ ከዚያ ደግሞ ግንኙነት ከፍ በማድረግ ሴት ልጅ በቀላሉ እንድትወድ ማድረግ ይቻላል ማለት ነው። ስለዚህ ዋናው ሚስጥር ሴት ልጅ በቀላሉ እንድትወድና እንድትቀርብ የሚያደርጉ ነገሮች 3 ናቸው። አንደኛ ታማኝ መሆን እና ሁለተኛው ደግሞ ተፈጥሯዊ መሆን፣ ምንም ማስመሰል አያስፈልግም ማለት ነው። ሌላኛው ደግሞ አክብሮት፣ ለሴት ልጅ ያለን አክብሮትና ለሴት ልጅ ሳይሆን ለሁሉም ሰው ያለን አክብሮት በሷ ላይ ካሳየ በሴት ላይ በቀላሉ ተቀባይነት ታገኛለህ ማለት ነው። ለዛሬ ያየናቸው እነዚህ ናቸው። ቀጣይ ደግሞ በሌላ ርዕስ ከምንገናኝ ደህና ሁኑ።